ሰላም ወደላ እባላለሁ ከፎርቢ ፉል ስታክ ዌብ ዴቨሎፕመንት እና ቪዛ ሴንተር። በዚህ ቻናል ስለ አሜሪካን ነን ኢሚግራንት ቪዛ መረጃዎችን እና ስለ ፉል ስታክ ዌብ ዴቨሎፕመንት መረጃዎች የምንለዋወጥበት ነው። ስለዚህ በእነዚህ ሁለቱ ርዕሶች ላይ መረጃ ማግኘት የምትፈልጉ ከሆነ ቻናሉን ሰብስክራይብ በማድረግ ቪዲዮዎቹንም ላይክ በማድረግ ቤተሰብ ሁኑ። የአሜሪካ ኤምባሲ የቪዛ ኢንተርቪው ጥያቄዎች በምትጠየቁበት ጊዜ ጥያቄዎቹን ስትመልሱ ለኦፊሰሩ በምን አይነት መንገድ ብትመልሱ ይሻላል የሚለውን ኮንቲኒየስሊ እየተወያየን ነው ያለነው። ከዚህ ቀደም በሰራሁላችሁ ቪዲዮ ከላይ የምታዩቸው እነዚህ ሁለቱ የቪዛ አፕሩቫል ክራይቴሪያዎች ማለትም ፐርፐዝ ኦፍ ትራቨል እና ፋይናንሳችሁን በተመለከተ ቪዲዮዎች አዘጋጅቼላችኋለሁ። እነዛ ቪዲዮዎች ካላያችኋቸው እነሱን ቪዲዮዎች በቅድሚያ እዩ። በዛሬው ቪዲዮ ታይቱ ዩር ሆም ካንትሪ ወይም ደግሞ ከሀገር ቤት ጋር ያላችሁ ቁርኝት ለኦፊሰሩ በኢንተርቪው ሰዓት በምን አይነት መልኩ ብታቀርቡለት የተሻለ አፕሩቫል ሬት ይኖራችኋል የሚለው ላይ ነው ማለት ነው ዛሬ የምንወያየው። ይህን በተመለከተ የሚነሱ የተለያዩ ጥያቄዎች አሉ። ከሀገር ቤት ጋር ያላችሁን ቁርኝት ኦፊሰሩ ማወቅ ስለሚፈልግ የሚጠይቋችሁ ጥያቄዎች አሉ። እነዛን ጥያቄዎች ላይ ዋና ዋናዎቹን አንድ በአንድ የምናያቸው ይሆናል ማለት ነው። እዚች ጋር አሁን ለምሳሌ ሳምፕል ጥያቄዎች ላይ ብንወያይ መቼ ተመረክ የሚል ጥያቄ ከጠየቃችሁ በኋላ አሁን ለትምህርት አፕላይ በምታደርጉበት ጊዜና ከዚህ ቀደም የተማራችሁት ኮርስ በተመረቃችሁበት ጊዜ መካከል የሆነ ጋፕ ኖቲስ ካደረገ የሆነ ክፍተት ወይንም ቆይታ መሃል ላይ ኖቲስ ካደረገ ከተመረቃችሁ በኋላ ምን እየሰራችሁ ነበረ የሚል ጥያቄ ይጠይቃችኋል። ይሄ ፐርፐዝ ኦፍ ትራቭል ላይ በደንብ አይተነዋል። እንዴት ፐርፐዝ ኦፍ ትራቭላችሁ ስትሮንግ ማድረግ እንዳለባችሁ ስናወራ መሃል ላይ ያሉባችሁ ጋፖች በምን አይነት መልኩ ቢቀርቡ ለኦፊሰሩ የተሻለ ነው የሚሉ ነገሮች ተወያይተናል። ነገር ግን ልብ እንድትሉ የምፈልገው ይህ ጥያቄ መስቀለኛ ጥያቄ ነው። ቦዝ ዌይ ነው ኦፊሰሩ የሚጠቀምበት። ፐርፐዝ ኦፍ ትራቭላችሁንም ለማወቅ ይጠቀምበታል። እንደገና ደግሞ ከሀገር ቤት ጋርም ያላችሁ ቁርኝት ምን ያህል ጠንካራ ነው የሚለውን ነገር በዛው ምልክት ካላችሁ ምልክት የምትሰጡበት ቦታ ነው ማለት ነው። ምን ማለቴ ነው? ለምሳሌ ከተመረቀ በኋላ ከሀገር ቤት ጋር ቁርኝት ያለው ሰው መጀመሪያ በተመረቀበት ሙያ የሚጀምራቸው ስታርታፕ ስራዎች ሊኖሩ ይችላሉ። እንዶልሶ አሁን ከሚማረው ትምህርትም ጋር አብሮ ሪሌት የሚያደርግ ሊንክ የሚያደርግ የሆነ የቢዝነስ አክቲቪቲ ላይም ሊሆን ይችላል ይሄ ሰው ያለውና ይህቺ ጋፕ ከሀገር ቤት ጋር ያላችሁን ቁርኝት የተወሰነ ፍንጭ መስጠት የምትችሉበት ቦታ ነው። ይህን ኢፌክቲቭሊ መጠቀም ጥሩ ነው። አሁን እዚህ ጋር ለምሳሌ ላይሰንሴን አግኝቻለሁ የሚል ነገር ምልክት ሰጥቷል። ጉድ ኢንተርቪው ነው ይሄ። አሁን ይሄ የተደረገው ኢንተርቪው ጥሩ የሚባል ኢንተርቪው ነው። ከሀገር ቤት ጋር ያለው ቁርኝት በትንሹ የሚያጠነክር አይነት ፍንጭ ለኦፊሰሩ እየሰጠው ነው ያለው። ከዛ በመቀጠል ከትምህርትህ በኋላ ወይንም ደግሞ አሁን ተምረህ ትምህርቱን ስትጨርስ ዩኤስ ላይ ምንድነው እቅድህ ምንድነው የሚል ጥያቄ ይጠይቃሉ። የማይቀር ጥያቄ ነው ይሄ። አሁን ይሄ የሚጠይቋችሁ ምንድነው አሁን ኦፊሰሩ እውነት የኔ እቅድ አወቀ አላወቀ ምን ያደርጋል ልትሉ ትችላላችሁ። ግን ከሀገር ቤት ጋር ያላችሁን ቁርኝት ማወቅና ማረጋገጥ ስለሚፈልግ ይጠይቃችኋል እና እቅዳችሁን ልትናገሩ ይገባል። የሁሉም ሰው እቅድ ተመሳሳይ አይሆንም። ነገር ግን እቅዳችሁ በዋናነት ሁለት ነገር ቢያካትት ጥሩ ነው። አንደኛው ከተማራችሁት ትምህርት አንጻር የተገናኘ መሆኑን የሚያሳይ ቢሆን ፐርፐዝ ኦፍ ትራቭላችሁን ማጠንከር ስለሚችል፣ ሁለተኛ ደግሞ ይህን እቅዳችሁ ዞሮ ዞሮ እናንተን ወደ ሀገር ቤት አምጥቶ ሀገር ቤት ላይ የሆነ ነገር የምታደርጉበት መሆን መቻል አለበት። ምን ማለቴ ነው? ኦፊሰሩ እቅዳችሁን ሲጠይቃችሁ እኔማ ወደ ሀገር እመጣለሁ እንድትሉት አይደለም። በዋናነት ከታሪካችሁ መካከል እናንተን ወደ ሀገር ስቦ የሚያመጣችሁን ነገር ነው ማየት የሚፈልገው። እናንተ እንድትነግሩት ሳይሆን ሊትራሊ ከታሪካችሁ ውስጥ ማግኘት ይፈልጋል ያን ነገር። ያን ኮንሲደር ያደረገ ምላሽ ልትሰጡ ይገባል ማለት ነው። የዘር የራሴ ካምፓኒ ለማቋቋም ነው እየሰራው ያለሁት ልትሉ ትችላላችሁ። በተለይ እዚህ ኢንተርቪው ላይ የተደረገው ነገር ዳይሬክትሊ ላይ ከተጠየቀው ጋር ላይሰንሴን ጨርሻለሁ፣ ላይሰንሴን አግኝቻለሁ ካለው ጋር አብሮ ፍሎ የሚያደርግ አንድ ከሚማረው ኮርስ ጋር ሪሌት የሆነ ነው። ሁለት አገኝ ደግሞ እርሱን ወደ ሆም ካንትሪው ስቦ የሚያመጣው እንደሆነም የሚያሳይ ነገር ነው ማለት ነው። በዚህ መልኩ የተናበበ ነገር ስታቀርቡ ስትሮንግ ታያላችሁ ትሆናላችሁ ማለት ነው። ይሄ አንደኛውና ወሳኙ አካሄድ ነው።
ወደ ሌሎች ጥያቄዎችም እንደዚሁ ሄደን ብናይ ለምሳሌ መቼ ተመረክ የሚል ጥያቄ ከጠየቃችሁ በኋላ ተመሳሳይነት አለው። እዚህ ጋም እንደምታዩት ከተመረክ በኋላ ምን ስትሰራ ነበረ ይሏችኋል። ስቲል ልብ በሉ ጋፕ ኖሮ ያችን ጋፕ ፊል አድርጎ ሊሆን ይችላል። እንዳልኳችሁ እንደቀደሙ መስቀለኛ ጥያቄ ነው። ፐርፐዝ ኦፍ ትራቭላችሁንም እንደገና ደግሞ ከሀገር ቤትም ያላችሁ ታይ ኢቫሉዌት እያደረገ ነው ማለት ነው። ቀጥሎ የጠየቀው ጥያቄ ይዩት። አግብተሃል ወይ? ማግባት አንደኛው ከሀገር ቤት ጋር ያላችሁን ቁርኝት የሚያጠናክር ነገር ነው። በተለይ በነን ኢሚግራንት ቪዛ አፕላይ የምታደርጉ፣ በትምህርት በጉብኝት አፕላይ የምታደርጉ ስታተሳችሁ ማሪድ ቢሆን ይሻላል። መላሹ ደግሞ እንደምታዩት አግብቻለሁ ልጅም አለኝ የሚል ምላሽ መልሷል። እዚህ ጋር አንድ ላስታውሳችሁ የምፈልገው ነገር ምንድን ነው? ጥያቄዎች ኦፊሰሮች ሲጠይቋችሁ አይኖ እዚህ ጋር ከሚቀርቡ መልሶች እጅግ የተሻለ መልስ መስጠት የምትችሉ ስማርት እንደሆናችሁ አውቃለሁ። የኔ ቤተሰቦች ግን እንድታስተውሉት የፈለግኩት ምንድን ነው፣ ኦፊሰሩ ለምን እንደሚጠይቃችሁ ቀድማችሁ እንድታውቁ ስለምፈልግ ነው። ኦፊሰሩ ምን አይነት ቫሉ ነው የሚያገኘው ከኔ ምላሽ የሚለውን ነገር እንድትረዱት። ይህ ከተረዳችሁት ታሪካችሁን እናንተ ለኦፊሰሩ በሚሆን መንገድ ቪዛችሁን በሚደግፍ መንገድ ማቅረብ የምትችሉ ስለሆናችሁ ማለት ነው። በዋናነት እንደ ትንሽ ቪዲዮዎቹ ፍንጭ ቢሰጣችሁ ብዬ ማስበው ለምንድን ነው የሚጠይቁኝ የሚለው ፓርት እንድትረዱት ስለምፈልግ ነው። እዚህ ጋር አሁን ስታዩ ይሄ ኢንተርቪው ተደራጊ ለምን እንደሚጠየቅ የገባው ሰው ነው። ለምንድን ነው መሰላችሁ እንዲምላችሁ? አግብተሃል ሲባል ሊትራሊ አግብተሃል ወይ ነው የተባለው። የስ አግብቻለሁ ብሎ መጨረስ ይችል ነበረ፣ ግን አግብቻለሁ ልጅም አለኝ አለ። ኢማጂን። ምክንያቱም ገብቶታል። አግብተሃል ወይ የሚባልበት ምክንያት ከሆም ከንትሪው ጋር ከሀገር ቤት ጋር ያለውን ቁርኝት ጥንካሬውን ኦፊሰሩ ማወቅ ፈልጎ እየጠየቀው እንደሆነ ስለሚገባው ወይንም ስላወቀ ይሄ ኢንተርቪው ተደራጊ አግብቼ ልጅም አለኝ የሚለው ጨመረለት፣ ልጅ አለኝ የሚለውም ጨመረለት ማለት ነው። ልክ እንደዛ ነው። ሊትል ስማርት የሆነ ወይ መሄድ ያስፈልጋል። ለምን እንደሚጠይቋችሁ ከገባችሁ እናንተ በተሻለ መንገድ ሪስፖንድ እንደምታደርጉ አይ ነው። እንደዛ ነው እና ከሀገር ቤት ጋር ያለውን ቁርኝት እንግዲህ ጠንካራ መሆኑን እያሳየው ይገኛል በዚህ ሰዓት ማለት ነው። ከዛ በኋላ የኦፊሰሩ ቀጣይ ጥያቄ እዩት። አብረው ይመጣሉ እንዴ ብሎ ይጠይቃል ማለት ነው። የስ ቢሆን አሁን ሬድ ፍላግ ነው ማለት ነው። ስትሮንግ ታይ አለው ብሎ ኦፊሰሩ እያሰበ የነበረውን ነገር ላይ ውሃ ቸለሰበት ማለት ነው። ግን አይመጡም፣ አይ እነሱ እዚሁ ነው የሚቀሩት አይመጡም የሚል ነገር ሲመልስ ኦኬ ከሀገር ቤት ጋር ያለው ቁርኝት ጠንካራ ነው ማለት ነው ወደሚለው ነገር ይመራዋል ኦፊሰሩን። ኦፊሰሩ ሞር ትረስትፉል ይሆናል። ይህን ነን ኢሚግራንት ቪዛን በአግባቡ ይጠቀማል ይሄ አፕሊካንት ወደሚለው እሳቤ ይመልሰዋል ማለት ነው። ዘን ፋይናሊ ምን ብሎ ይጠይቀዋል ደግሞ? ከምርቃትህ በኋላ ምንድነው እቅድህ ብሎ ይጠይቀዋል። አሁንም ቅድም እንዳልኩት ከምርቃት በኋላ ያላችሁን እቅድ ስትጠየቁ ኦልዌይስ መረሳት የሌለበት ምንድን ነው፣ ቢቻል አሁን ከትምህርታችሁ ወይንም ከምትማሩት ጋር ሪሌትድ ቢሆን፣ ሁለተኛ ደግሞ የማይቀር ነገር እናንተን ወደ ሀገር ስቦ የሚያመጣ መሆን አለበት። አላማችሁ ዩኤስ ላይ የሆነ ስራ መስራት ከሆነ ቪዛችሁ እዛው አበላሻችሁት ማለት ነው። ምክንያቱም ከሀገር ቤት ጋር ያላችሁ ቁርኝት ጠንካራ ማድረግ ነው የሚጠበቅባችሁ ለነን ኢሚግራንት ቪዛ ታይፕ ማለት ነው። የትምህርት የጉብኝት እዚህ ግሩፕ ላይ ነው ያሉት እና ስለዚህ ወደ ሀገር ተመልሰህ ነው የሆነ ነገር እንደምታደርግ መንገር ያለብህ። ግን በዋናነት መረሳት የሌለበት ነገር ወደ ሀገር እመለሳለሁ የሚለው ወርድ መደጋገም የለባችሁም። ዳይሬክትሊ ወደ ሀገር እመለሳለሁም ስላላችሁት ዛት መች ቫሉ የለውም። ታዲያ ምንድን ነው የሚሻለው ካላችሁኝ፣ በታሪካችሁ መካከል ያገኘው ኦፊሰሩ እናንተ ኢንተርቪው ስትደረጉ ዋነኛ ኃላፊነታችሁ ታሪካችሁ ስሙዝ ሆኖ ለኦፊሰሩ በሚገባ መንገድ እያቀረባችሁለት ከታሪካችሁ ውስጥ እናንተን ወደ ሀገር ስቦ የሚያመጣ ነገር እንዳለ ማሳየት መቻል፣ ኦፊሰሩን ማገዝ። እዚች ጋር ያላችሁት ኢንተርቪው ዊንዶ ላይ ያላችሁት ኦፊሰሩን ቪዛው አፕሩቭ እንዲያደርግ እንድታግዙት ነው። ኢንተርቪው የምትደረጉበት ምክንያት ለዛ ነው። ያ ባይሆን አፕሊኬሽናችሁ ሰሚት አድርጋችሁ ነበር፣ ዶክመንቴሽናችሁ አይተው መወሰን ይችላሉ። ግን የእናንተ ታሪክ ከዶክመንታችሁ አንጻር ምን ያህል ኦተንቲክ ነው ስቶሪያችሁ ሲሰሙት ሰፖርት የማታደርጉት ከሆነ ኢንተርቪው መደረጋችሁ ኢቭን ሚኒንግለስ ነው። እነዚህ ቪዛ ፊልተሪንግ ክራይቴሪያዎች ያወራናቸው አሉ አይደል? እነሱን በደንብ ተረድታችሁ ከነዛ አንጻር ታሪኬ በምን አይነት መልኩ ኦርጋናይዝ ቢሆን የተሻለ ነው የሚለውን ማወቅ ጥሩ ነው። አሁን ለምሳሌ እዚች ጋር እንዳያችሁት እቅድህ ከተመረቅ በኋላ ምንድን ነው የሚል ጥያቄ ሲቀርብለት
ከተመረቀ በኋላ የሚያቀርበው እቅድ እኔማ ወደ ሀገር እመለሳለሁ ማለት ሳይሆን ሀገሩን ራሱ ባቋቋመው ተቋም ማገልገል እንደሚፈልግ ተናግሯል ማለት ነው። ይሄ ትክክለኛው የኢንተርቪው አካሄድ ነው ማለት ነው። ስለዚህ አላማችሁ ምንድን የሚሆነው ቪዛችሁን ሰፖርት ማድረግ ነው የሚሆነው ማለት ነው። ሁሌም ደግሞ የማይቀር ነገር ምንድን ነው? ምን እንደምትሰሩ መጠየቁ የማይቀር ነገር ነው። ምን እየሰራችሁ ነው የሚለው ነገር። ይሄ ምንድን ነው አላማው? ስታቢሊቲያችሁ ስለሚፈለግ ነው። ሀገር ውስጥ ያላችሁ ስታቢሊቲ ስለሚፈለግ ነው። ከስራም ከኃላፊነትም ከሶሻል ላይፍም ከሶስቱም አንፃር ከሀገር ቤት ጋር ያላችሁ ቁርኝት ጠንካራ ቢሆን የተሻለ ነው የሚሆነው። ለምሳሌ ሪስፖንሲቢሊቲዎቻችሁ ከፍ ያሉ ሪስፖንሲቢሊቲዎች ካሏችሁ እነሱን ሞር ብታዘጋጇቸው፣ ለፕሬዘንቴሽን በሚመች መልኩ ሬዲ ብታደርጓቸው፣ ፋይናንሳችሁ ስትሮንግ የሆነ የፋይናንስ ሙቭመንት ያለው ቢዝነስ ላይ ረን የምታደርጉ ከሆነ የምትንቀሳቀሱ ከሆነ ትልልቅ ተቋማቶች የምትመሩ ከሆነ እንደዚህ አይነት ነገሮች ለኦፊሰሩ ኮት ማድረግ ያስፈልጋል ማለት ነው። እንደዚህ አይነት ስትሮንግ የሆነ ከሀገር ቤት ጋር ያላችሁ ታይ ሚስ ማድረግ የለባችሁ። ኢቭን ሶሻል ሪስፖንሲቢሊቲያችሁ ጭምር ማለት ነው። በማህበራዊ ኑሮዋችሁ ራሱ ያላችሁ ኃላፊነት ካለ በማህበረሰቡ ዘንድ በደንብ የእናንተን ከሀገር ቤት ጋር ያላችሁ ቁርኝት ከፍ የሚያደርግና ጠንካራ መስሎ ከተሰማችሁ እንደዚህ አይነት ነገሮችም ማካተቱ ኢንተርቪዎቹ ላይ ጥሩ ነው ማለት ነው። ስለዚህ ዛሬ እንግዲህ ያየነው እዚች ጋር እንደምታዩት ከሀገር ቤት ጋር ያላችሁ ቁርኝት የሚለው ላይ ነው። ሁሌም ሚስ ማድረግ የሌለባችሁ ምንድን ነው? ከሀገር ቤት ጋር ያላችሁ ቁርኝት ስታቀርቡ እመለሳለሁ አትበሉ። ከታሪካችሁ መካከል እናንተን ወደ ሀገር ቤት ስቦ የሚያመጣችሁ ነገር ምን እንደሆነ ኦፊሰሩ እንዲያይ እርዱት እንጂ እናንተ እንደምትመለሱ የእናንተ ማውራት ኢዝ ናት ሄልፕፉል ማለት ነው። ለምሳሌ ደጋግሞ የመመለስ ዓላማ ነው ያለኝ እመለሳለሁ የሚል ሰው ቪዛውን በአግባቡ እንደማይጠቀምበት ምልክት የሚሰጥ ሰው ነው ማለት ነው። ጄኒውን ሆናችሁ ካልም ሆናችሁ ስሜታዊ ሳትሆኑ፣ ምክንያቱም ታሪካችሁ ነው የምታቀርቡት። ስሜታዊ የምትሆኑበት ምክንያት መኖርም የለበትም። የራሳችሁ ታሪክ ነው። ግን ኦርጋናይዝ ስታደርጉት ኦርጋናይዝ መደረግ ያለበት ከሀገር ቤት ጋር ያላችሁ ቁርኝት በደንብ በሚያጠነክር መንገድ ነው ኦርጋናይዝ መደረግ ያለበት ማለት ነው። እዚች ጋር ለምሳሌ እንዳየናቸው የማግባቱ ልጆች መውለዱ ኤንዶልሶ ከተመልሶ ሀገር ቤት ላይ ተቋም መገንባት እንደሚፈልግ በደንብ በቃ ስሙዝ የሆነ ስቶሪ ይዛችሁ ሊቀርቡ ይገባል። ኢቭን ገና ከመማሩ በፊት ራሱ ኦልሬዲ ላይሰንስድ መሆኑ እዚህ ጋር ብታዩ እና በዘኑ ላይሰንስ ደግሞ ኔክስት እንደሚሰራበት አካቶ ማውራት በጣም ጥሩ ነው የሚሆነው እና በዚህ መልኩ በደንብ የተሳሰረ ስቶሪ ይዞ መቅረብና ኦፊሰሩ የስ ይሄማ በቃ በአግባቡ ቪዛውን ይጠቀምበታል የሚያስብል ማይንድ ሴታፕ እንዲያገኝ መርዳት ነው። እነዚህ ሶስቱም ፊልተሪንግ ክራይቴሪያዎች ፐርፐዝ ኦፍ ትራቭላችሁን፣ ፋይናንሳችሁና ከሀገር ቤት ጋር ያላችሁ ቁርኝት ለቪዛ አፕሩቫላችሁ ወሳኝ ናቸው ማለት ነው። ቪዛችሁ በእነዚህ በየትኛው ምክንያት ሪጀክት ሊደረግ ይችላል። ከነዚህ ውስጥ አንደኛው ፓርት ደካማ ነው ብሎ ካሰበ ሪጀክት ሊያደርጋችሁ ይችላል። ፐርፐዝ ኦፍ ትራቭላችሁ ደካማ ነው ብሎ ካሰበ ፋይናንሳችሁና ሀገር ቤት ላይ ያላችሁ ቁርኝት ጠንካራም ቢሆን ሪጀክት ልትደረጉ ትችላላችሁ። ፋይናንሳችሁ ደካማ ነው ብሎ ካሰበ ፐርፐዛችሁ ጠንካራም ቢሆን ሀገር ቤት ላይ ያላችሁ ቁርኝት ጠንካራም ቢሆን ዞሮ ቪዛውን በአግባቡ አትጠቀሙትም። ፋይናንሳችሁ ደካማ ከሆነ ሰው አፕሩቫል አይሰጣችሁ። ሄዳችሁ መማር ካለባችሁ የትምህርታችሁን ወጪ የማትሸፍኑ መስሎ ከተሰማው ቪዛ አፕሩቫል የሚሰጥበት ምክንያት የለውም። እንደዚሁ ደግሞ ከሀገር ቤት ጋር ያላችሁ ቁርኝት ደግሞ ደካማ ከሆነ በነን ኢሚግራንት ቪዛም ስለሆኑ ዳውትፉል ይሆንና ቪዛችሁ አፕሩቫል አይደረግም ማለት ነው። ስለዚህ ሁሌም በእነዚህ በሶስቱ ፊልተሪንግ ክራይቴሪያ ስለሆነ ኢቫሉዌት የምትደረጉት እነዚህ ክራይቴሪያዎች ላይ ጠንካራ የሆነ ታሪክ ይዞ መቅረብ በቃ ግዴታ አርጋችሁ አስቡት። እንደ ግዴታ አርጋችሁ አስቡት። ለአፕሩቫላችሁ ወሳኝ ስለሆነ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄ ይመስላል። በቀጣይ ቪዲዮ እነዚህ ሶስቱንም ደግሞ ያካተተ እስካሁን በሰራሁላችሁ ቪዲዮ 1፣ ቪዲዮ 2 እና ቪዲዮ 3 በሶስቱም ክፍል ያዘጋጀሁላችሁ ቪዲዮዎች ዋና ሀሳቦቻቸው ላይ የተጨመቀ አንዳንድ ተጨማሪ ቲፖችም ጨምሬበት 4ኛ ቪዲዮ አዘጋጅላችኋለሁ።
በዛ ቪዲዮ እስከምንገናኝ መልካም ጊዜ። ቻናሉን ሰብስክራይብ አድርጉ። አዲስ ከሆናችሁ ቪዲዮንም ላይክ አድርጉ። ቤተሰብ ሁኑ።